ሀይሚዬ የኔ ቆንጆ አሁን ላይ እየተፈጠረ ያለው ነገር በሙሉ እመኝኝ ውሸት ነው። እየተደረገባችሁ ያለው እየሆነ ያለው ነገር በሙሉ እንግዲህ ተንኮልና ሴራ ያለው ጉዳይ ነው እንጂ በፍጹም የብሩክ ልጅ ልትሆን አትችልምም አይደለችምም። ይህንን ነገር ጊዜ የሚፈታው ጊዜ የሚያወጣው ነገር ቢሆንም ዛሬ ላይ አንቺ የምትወስኝ ውሳኔ በጣም የብሩክን ልብ የሚጎዳ እንዲሁም ደግሞ በእናንተ መካከል ክፍተትንና መራራቅን ሊፈጥር ስለሆነ እባክሽን አሁን ላይ የደረሰንን ነገር ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን ሀይሚዬም እባክሽን ነገሮችን ተረጋግተሽ ለማየት ሞክሪ። ምንም ስህተት የሌለብሽ እንዲሁም ደግሞ ትክክለኛ ነገር ላይ ነሽ። ነገር ግን አንድ ማታውቁት በእናንተ መካከል የታሰበ ተንኮልና ሴራ አለ። ይህንን ደግሞ ውድ ቤተሰቦቻችን ለነ ሀይሚ እንዲሁም ደግሞ ለነሱ ቅርብ ለሆኑ ሰዎች እንዲደርስ እንግዲህ ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ጀምሩልን። እንዲሁም እንግዲህ ውድ ቤተሰቦቻችን ቤተሰብ የሆናችሁ ቪዲዮን ላይክ እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛ እውነተኛ መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ ሀይሚ በንዴት እንዲሁም ደግሞ በስሜታዊነት ዛሬ ላይ እንግዲህ ብሩክን ጭራሽ አልፈልገውም፣ ከዚህ በኋላ ያለን ነገር ያበቃል፣ እኔ ነገሮችን በሙሉ ችዬ ታግሼ ስለቆየው ነው ወይ እየሆነ ያለው ነገር በሙሉ ለእኔ ያልታሰበ እንዲሁም ደግሞ እኔን የሚጎዳ ነውና እኔ ነገዬን ከዚህ ይበልጥ እንግዲህ ማበላሸት አልፈልግም። ብዙ መከራዎችን ብዙ ችግሮችን በሱ ምክንያት አሳልፍ ያለው ችያለው፣ ነገር ግን ይሄኛውን መሸከም አልችልም በማለት እንግዲህ ያለችበትን ሁኔታ በግልጽ እንዲሁም ደግሞ በተሰማት ስሜት ገልጻለች ማለት ነው። ነገር ግን ሀይሚዬ አንቺ ላይ ማንም በዚህ ሰዓት ሊፈርድ አይችልም። በጣም ልክ ነሽ፣ ትክክል ነሽ። ነገር ግን አንቺም ሆንሽ ብሩኬ ያላወቃችሁት አንድ ትልቅ ሚስጥር አለ። እዩ ያደረገችው ተንኮል አለ፣ እዩ ያደረገችው ሴራ አለ። የዲኤንኤ ውጤት በብር ተከፍሎ እንደወጣና ትክክለኛ እንግዲህ ውጤት እንዳልሆነ መረጃዎች ደርሰውናል። ስለዚህ ይሄ ነገር ልክ አይደለም ብለናል እኛ ከዚህ በፊትም። እዩን አትመኗት። አንቺና ብሩኬ ሰላም በሆናችሁበት እንዲሁም ደግሞ አዲስ ፍሬያችሁን እንግዲህ ባገኛችሁበት ደስታችሁን ሳታጣጥሙ በዚህ ፍጥነት እንደዚህ አይነት ተንኮልና ሴራ ላይ የገባችሁ እናንተን ለመለያየት እንዲሁም ደግሞ ብሩኬን እጇ ለማስገባት ነውና ይህንን ነገር ደግሞ እንድታደርገው አትፍቀድላትም። በፍጹምም ልታደርጊው አይገባም ነው የምንለው እኛ ውድ ቤተሰቦቻችን። ሁላችንም ይሄ ነገር ቢደርስብን ልናደርግ የምንችለው እንግዲህ እንደ ሀይሚ ነው። ምንም ጥርጥር የለውም። ያበሳጫል፣ ያናድዳል፣ እንዲሁም ደግሞ ስሜቶቻችን እንዳንቆጣጠር በንዴት ውስጥ እንድንሆን ያደርጋልና ሀይሚ አሁን ባለችበት ነገር እባካችሁን አትፍረዱባት። ትክክል ነሽ። እንዲሁም ደግሞ ነገሮችን ግን ቆም ብላችሁ ለማየት ሞክሩ። ብሩኬ እንዴት በእንደዚህ አይነት ሁኔታ ትሸወዳለክ? እንግዲህ ያለህን ብልጠት ያለህን ንቃት እንግዲህ እናውቀው ነበርና ዛሬ ላይ ይሄ ነገር ሲሆን እንዴት በቸልተኝነት ልትቀበለው እንደወሰንክ እንግዲህ አልገባንም። ነገር ግን እባካችሁን ይሄን ነገር ዞር ብላችሁ ተመልከቱ። ትክክል ያልሆነ ነገር ነው። እዩ አንተ ልጅ ባገኘህበት እንዲሁም ደግሞ ሀይሚ በተደሰተችበት እንግዲህ ሰዓታት ላይ ነው እንግዲህ ቀድማ ደርሳ ይቺ ልጅ ያንተ ነች ልትል የቻለችውና ዲኤንኤው እንዲመረመር ቀድማም ጥያቄ ያቀረበችውና ይሄ ነገር ደግሞ ውድቅ ሊሆን ይገባል። ትክክልም አይደለም። ምክንያቱም ሰዎች ሲደሰቱ እንዲሁም ደግሞ የነሱ ጊዜ የነሱ መልካም ነገር እንዲመጣ ሲፈልጉ ብቻ የራሳቸውን ጥቅም ያስቀድማሉና እዩ የራሷን ጥቅም እያስቀደመች ነው። እንዲሁም ደግሞ በልጇ እየነገደች ነውና ይህንን ተንኮል ይህንን ሴራ ሁላችንም ልናስቆመው እንዲሁም ደግሞ ልክ አይደለም ልንል ይገባል። ብሩኬ አሁን ላይ የሆንክ ያለው ነገር ስሜታዊነት፣ ከስሜታዊነት ከንዴት ከብስጭት ወጥተክ ብልጠት በተሞላበት እንዲሁም ደግሞ በተረጋጋ ሁኔታ አንተና ሀይሚ ቁጭ ብላችሁ ልታወሩበትና እንደገና ይሄ ምርመራ ሊደረግበት ይገባል ነው የምንለው እኛ። ምክንያቱም ከዚህ ቀደም ብዙ ነገሮችን አይተናል። የመጀመሪያ ጊዜ ምርመራ እናድርግ ስትላት እምቢ ያለች ልጅ ዛሬ ላይ አንተ ሌላ ልጅ ሌላ ፍሬ ቤተሰቦቻችሁን ጓደኞቻችሁን ሊያስደስት የሚችል ነገር ሲመጣ እንግዲህ ቀድማ ተነስታ የኔ ልጅ ያንተ ነች እንመርመር ማለቷ እዚህ ጋር ሁሉ መጠራጠር ነበረብህና ብሩኬ አሁን ላይ ልትነቃ ይገባል። ይህንን ነገር ተረጋግታ አስበክ እንዲሁም ደግሞ በሳል ከሆነው እንግዲህ ከፍፄ ጋር በመሆን ነገሮችን ለማስተካከል መሞከር አለባችሁ ነው የምንለው። ከዛ በተጨማሪ እንግዲህ ሀይሚና አንተ እጅግ በጣም በርካታ መሰናክሎችን በርካታ የሆኑ መንገዶችን እንዲሁም ደግሞ ሀይሚ በጣም ብዙ
በአንተ የተፈተነችበት ብዙ ነገሮቿን የተወችው ላንተ ስትል ከሀገር መውጣቷን ሌላ ሀገር ሄዶ መኖሩን እንግዲህ ብዙ ነገር ትታ ነው እንግዲህ ዛሬ ላይ ከአንተ ጋር ያለችው እና ይህንን ነገር በመገንዘብ በመረዳት እንዲሁም ደግሞ ለእሷ ያለህን ትክክለኛ ስሜት እሷም ሆነች በርካታ ኦዲየንስ ስለሚያውቅ ይህንን ነገር ልታስተካክሉ እንዲሁም ደግሞ ለቤተሰቦቻችሁ ለምትወዳት እናትህ እንግዲህ እሙሽ ስትሉ ነገሮቻችሁን አስተካክላችሁ ይሄ የሆነውን ነገር በሙሉ ነገ ላይ እንዳይደገም አድርጋችሁ ለአንድና ለመጨረሻ ጊዜ ይህንን ጉዳይ መዝጋት አለባችሁ። ምክንያቱም ነገ ላይ የሚደጋገም ነገር እንዳይመጣ ማለት ነው። ከዛ እንግዲህ አሁን ላይ ሀይሚ ያለችበትን ነገር ተረድተሃት ልክም እንደሆነች እንዲሁም ደግሞ ይሄ ነገር ሊያጠራጥር እንደሚችልና ድጋሜ ነገሮችን ማካሄድ እንዳለባችሁ አንተ ራስ በአካል ማስረዳት ይገባሃል። ማንንም ይዘህ ሳትሄድ ራስ ብቻህን ሄደ በተረጋጋ መንፈስ ከስሜታዊነት ከንዴት ወጥታችሁ እንግዲህ በሰላማዊ መንገድ ልታወሩበትና ከዚህ ቀደም ያለፋቸውን ብዙ ችግሮች እንግዲህ በመፍትሄ እንዲሁም ደግሞ በዘዴ እንዳሳለፋችሁት ይህንንም ጊዜ እንደዛ ማሳለፍ አለባችሁ ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ በዚህ ላይ ምን ሀሳብ አላችሁ? እባካችሁን ኮመንት ላይ ሀሳባችሁን ግለጹልን። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንግዲህ እኛ ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሳት።